በይ የከንፈር ወዳልሽ ነው። ማንኛው አንተ አትናገርም? ያዲያ አባት ቆይ ምን እያደረጉ ነው? እንደዚህ ማድረጉ አግባብ ነው? ቆይ እኔ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስተምረኝም። ምን አባክ ልትሰራ እዚህ መጣ? ምን ልታደርግ ግቢ ሰፈር የመጣ? አደይን ፍለጋ። አንተ ምን ሆነህ? ምን አገባህ ስለ ልጅ? እንዴት አያገባኝም? አደይ እኮ ናት። ስማ መናገሩ አማርኛ አይደለም። ምን አገባህ? አባዬ እሱ ምንም ነገር አያውቅም። ድንገት ከተማ የምሰራበት ቤት ሳልነግራቸው ስለመጣሁ ነው ተከትሎኝ የመጣሁ እንጂ ምንም ያውቀው ነገር የለም። አደይ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አደይ ትልቅ ልጅ ናት። በራሷ መወሰን በራሷ ማገናዘብ የምችል ልጅ ናት። ይኸውልዎት አደይን እንደዚህ የማድረግ መብት የሉትም። እሺ ዴቭ ተው። አልተውም አደይ። ቆይ ምን ማለት ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? ይኸውልዎት አደይ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከኋላዬ ብዙ ሰዎች እየመጡ ነው ያሉት። ከሕግ አያመልጡ። ቆይ የትኛው ጠበቃ ነህ አንተ እኔን ስለ ልጅ የምታስፈራራኝ? ነው ሌላ የጀመራችሁት ነገር አለ? ኧረ አባዬ ምንም ነገር የለም። እንዴ ወንድሜ ነው። ወንድም አባሽት አንቺ ባለጌ። በቃ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔን መከራዬን